ፓሪስ የፈረንሳይ ዋና ከተማ ናት። የፓሪስ ሕዝብ ቁጥር 11 ሚሊዮን ሲሆን የከተማዋ የቆዳ ስፋት 105 ስኩዌር ኪሎ ሜትር ነው። ፓሪስ በቀድሞ ጊዜ ቡርጉኝ ከተማ ተብላ ትጠራ ነበር። በአውሮፓውያኑ ከ1399 እስከ 1411 ድረስ የዛሬዋን ፓሪስ የቀድሞዋን ቡርጉኝ ለመያዝ ነገስታት ይዋጉ ነበር። በአውሮፓውያኑ አቆጣጠር በ1428 የእንግሊዝ ንጉስ ፓሪስን ተቆጣጠረ። ከብዙ ጦርነት በኋላ የፈረንሳይ ንጉስ ፓሪስን ከእንግሊዝ ነፃ ካወጣ ጀምሮ እስከ ዛሬ ድረስ የፈረንሳይ ዋና ከተማ ሆና ቀጥላለች። ፓሪስ ከ3ኛው መቶ ክፍለ ዘመን ጀምሮ የክርስትና እምነት ተከታይ የሚበዛባት ከተማ ሆናለች። ከሮማን ኢምፓየር ውድቀት በኋላ ዋና ከተማዋ በፍራንካውያን ንጉስ ክሎቪስ ተይዛለች። በአውሮፓውያኑ አቆጣጠር ከ250 እስከ 225 መካከል የሴልቲክ ሲኖሚስ ንዑስ ጎሳ የሆነው በፓሪስ ከተማ ዳርቻ በሚገኘው ሴን በተባለ አካባቢ ሰፍሮ ድልድይና ምሽግ ገንብቶ በአውሮፓ ከሚገኙ ከተሞች ጋር የንግድ ልውውጥ መጀመሩ ይነገራል። ፓሪስ በአንደኛው የዓለም ጦርነት፣ በጀርመን ወረራ እንዲሁም በሁለተኛው የዓለም ጦርነት የቦምብ ድብደባ ደርሶባታል። የሁለተኛው የዓለም ጦርነት ተከትሎ ባደረሰባት ጉዳት የተነሳ በፓሪስ ከተማ የሚገኙ አብዛኛዎቹ ኢንዱስትሪዎች ስራ ያቆሙ ሲሆን የመኖሪያ ቤት እጥረትና የምግብ አቅርቦት ችግርም በከፍተኛ ደረጃ ተከስቶ እንደነበር ይነገራል። በናፖሊዮን ሶስተኛና በሴን ግዛት ዋና አስተዳደር በጆርጅ ኢዩን ሃውስማን እንደ አውሮፓውያኑ በ1852 እና በ1870 መካከል አደባባዮችና መናፈሻዎች በአዲስ መልክ ተገንብተው ከተማዋ አሁን ባለችበት ደረጃ ተስፋፍታለች። ፓሪስ በአውሮፓ ምርጥ የምትባል ከተማ ስትሆን የሃይማኖትና የንግድ ማዕከል እንዲሁም የጎቲክ የሥነ ህንፃ ዘይቤ የፈለቀባት ከተማ ነች። ፓሪስ የዘመናዊ ጥበብ ዋና ከተማና በዓለም ዙሪያ ላሉ ምሁራን፣ ጸሐፊዎችና አርቲስቶች መገናኛ ከተማ ነች። በሚሊዮን የሚቆጠሩ ቱሪስቶች በየዕለቱ የሚጎበኟት ከተማ በመሆኗ በዓለም ላይ ብዙ ቱሪስቶች ከሚጎበኟቸው ከተሞች መካከል ከቀዳሚዎቹ ተርታ ትገኛለች። ጎብኚዎቹ በብዛት ከሚመለከቷቸው ስፍራዎች የፓሪስ ዓለም አቀፍ ኤግዚቢሽን እና የኤፊል ግንብ ዋናዎቹ ናቸው። ፓሪስ በዓለም አቀፍ ደረጃ የፋሽን ዋና ከተማ ተብላ ትታወቃለች። በከተማዋ በዓለም ስማቸው ገኖ የሚጠራ የፋሽን ዲዛይን ቤቶች አሉ። ከነሱም ውስጥ ቻነል፣ ዲዮር እና ሉዊስ ቬይቶን ይጠቀሳሉ። በከተማዋ በየ6 ወሩ የሚከናወነው የፓሪስ የፋሽን ሳምንት እጅግ ተወዳጅና ተናፋቂ ክንውን ነው። ፓሪስ ብዙ ፕሮፌሽናል የስፖርት ቡድኖች አላት። በእግር ኳስ፣ በራግቢ፣ በባስኬትቦል እና በአሜሪካን ፉትቦል ትታወቃለች። በእግር ኳስ በዓለም ታዋቂ የሆነው ፓሪስ ሴንት ጀርመን ወይም ፒኤስጂ እና ፓሪስ እግር ኳስ ክለብ ይጠቀሳሉ። በራግቢ ስፖርት ደግሞ ስታድ ፍራንሲስ ፓሪስ እና ሬሲንግ 92 የተባሉ ቡድኖች ናቸው። በባስኬትቦል እና በቤት ውስጥ ስፖርቶች የሚታወቁ ቡድኖች ፓሪስ ባስኬትቦል ቡድን፣ ፓሪስ ቮሊ ቡድን እና የፓሪስ ሴንት ጀርሜን የእጅ ኳስ ቡድኖች ናቸው። በአሜሪካን ፉትቦል የሚታወቀው ፓሪስ ማስክተርስ የተባለ ቡድን ነው።